አንገቴን አንቀውኝ እንዳላወራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት። እንደነገርኩሽ እንኖርበት የነበረው ክፍል ጠባብ ናት። ውሃ ይተፋል። እውነት ሀቢባ ክረምት በጋ አልልሽ ውሃ በቃ ዝም ብሎ ነው ውሃ የሚተፋው። እና ልብስ የለንም። ቁምሳጥናችን ተበላሽቶ፣ ልብሳችን ተበላሽቶ፣ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝም። ይብን አሁን የሚገርምሽ ችፑድ እና ፍራሹ ላይ ነው እንደዚህ ምንተኛው። ቪዲዮ እንዴት አድርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ሁላለኝ። የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ከዛ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አዎ ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱን ልቀቂልኝ፣ ልጁ ሊሞትብኝ ነው። የሆነ አለው አሁን ሰሞኑን የሆነ ምልክት አለው። ይላል እንደዚህ ይልና ይላል ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። 14,000 ብር አይሞላም የማገኘው ደሞዝ። እውነቴን ነው የምነግርሽ። 14,000 ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ 14,000 ብር ነው። 14,000 ብር ተቀብዬ የኢዲዲያ መድኃኒት አለብኝ 3,000 ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው። ትምህርት ቤት አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለ ቆንጂት ቀስ እያለሽ ናት። አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም አካውንቷ ጋይስ። ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት፣ ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር። ሊያወሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይህንን ነገር አውጥቼ ብሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን። ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን ሀቢባዬ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነቴን ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው ኦልሬዲ ልጁ ሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው እውነታውን? የሰፈር ሰው መቼ መሰልሽ ያወቀው? ከ2011 በኋላ። በምን አጋጣሚ የሰፈር ሰው አወቀ? በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገር ሆኜ ሲያዩ ለምንድን ነው አንቺ የተለየሽ ሰው ነሽ ወይ? ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው። ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣሁኝ። አምና ሙሉን የልጅ አባት እንደዚህ አድርጎ የልጅ አባት አግብቶ ወልዶ አጠገቤ ሚዲያ ላይ መውጣትሽን ምንም አላሉ። የሚገርምሽ ምንም ነገር አልተናገሩ። ጸጥ ነው ያሉት። ይህ ሁሉ አመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ? ምንም አላሉም። ጸጥ ነው ያሉት። ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም፣ አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ እንዴት ይቺ ልጅ ብዙ ኃላፊነት አለባት፣ አባቴን ይሉታል ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ኃላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ ብዙ ነገር ይዛለች ምናምን ሌልና ያልፋል። ያደባብሰው ነው የሚያልፉት። ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ እነግረዋለሁ፣ የዚህ ልጅ ነገር አስተካክሉ፣ ሁላችሁም ኪሳችሁ መግባት አለባችሁ፣ ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልጉም? ማሪ መጀመሪያ አሁን በህግ ነው እነዚህ ሰዎች ሙሉ ቤተሰቡ በህግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው፣ ድምፅ ልንሆንሽ ነው። ስለዚህ ያልሽው ነገር ሁሉ ተፈጥሮብሽ ከሆነ ህግ አለ ሀገራችን ላይ አይደለ? ህግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነን የደፈረሽ ወንድምሽ በለህግ ቀርቦ ሁሉም ሙሉ ቤተሰቡ ይህንን ወንጀል ተፈጽሞብሽ በመደበቃቸው ይህ እኮ ቀላል ነገር እኮ አይደለም። ይህ ዝም ብሎ አልጋ ምናምን ተብሎ የሚታለፍ ነገር እኮ አይደለም። ይህ ህይወት ነው። የዚህ ልጅ ህይወት 27 ዓመት ሙሉ ሳይማር ኦቲዝሞች ይማራሉ ኢትዮጵያ ውስጥ ሳይማር አንቺ እንደ ሴት በወንድምሽ በ15 ዓመትሽ ተደፍረሽ
ደብቂ ተብለሽ ቤት ውስጥ አዋልደውሽ ደብቀውሽ ሲደበድቡሽ 27 ዓመት አንቺም ልጅሽም ስትደበደቡ የኖራችሁበት ዋጋ በህግ ሙሉ ቤተሰቡ፣ ተባባሪዎቹ፣ ደፋሪው ሁሉም ይህንን ጉዳይ እያወቁ ዝም ያሉት ቤተሰቦች በአጠቃላይ በህግ መጠየቅ አለባቸው። አሁን ስለዚህ ጉዳይ እንጂ ማውራት ያለብን ስለ ቤት ዝናብ ማግባት ስለ አልጋ ምናምን አይደለም። እውነት ከሆነ ጉዳዩ ሙሉ የኢትዮጵያ ህዝብ ዝም አይልም። እኔም ቪዲዮ ሰራለሁ። ሁሉም አሁን ቅልቦችን ጠሩልኝ። እኔም በዋትሳፕ ቪዲዮ ዋትሳፕ ቮይስ አድርጌ ጠሯል። በእንዴት በዚህ በሰለጠነ ዘመን እንደዚህ አይነት ነገር ተሰርቶ ዝም ተብሎ የሚታለፈው? ይኸውልሽ አቢባዬ ምን እንደሚለኝ ታውቂያለሽ? ህግ ጋር ብትሄጂ አለ ወይም ደግሞ ፍርድ ቤት ወይ እንደዚህ ብትከሽኝ ሁለታችንም ነን የምንዋረደው። እኔ ብቻ አይደለም የምዋረደው፣ አንቺም ነሽ የምትዋረደው። እኔ ህይወቴን አበላሽ ብያሃለሁ ወይ በዛ እድሜ ህይወቴን አበላሽ ብያሃለሁ? እንዲህ ነው የሚሉት። እንደዚህም ሽምግልናም ቁጭ ስንል አባቴ እኔን አይመለከትም፣ እኔ ይሄ ነገር ይፈጠር አላልኩም እና እዛ የፈጠራችሁን እዘን እዛው ተነጋገሩ። እድሜ ለትምህርት ለአቅመ ሔዋን አልደረስኩም፣ 18 ዓመት አልሞላኝም፣ ተጠያቂ ነስቴው አይመለከተኝም ነው የሚሉሽ። ልክ እንደዚህ ነው ምላሽ ያገኘሁት ከቤተሰብ እኮ። ሙሉ ቤተሰቡ ወንጀልን በመደበቃቸው እነሱ ደበቁ አይደል? አንቺ እንዳታወጨው ደበቁት። በቤት ውስጥ አፍነው በቤት ውስጥ እንድትወልጂ ያደረጉሽ፣ ልጅሽም ውጭ እንዳይታይ በአካባቢ ሰው እንዳይታይ ደበቁት አይደል? ስለዚህ ሁሉ እኮ ወንጀል ነው። ወንጀልን መደበቅ እኮ ወንጀል ነው። እሱን ፍርድ ቤት ሲቆሙ የዛኔ ለፍርድ ቤት ይነግሩታል። ይሄንን ያሉትን ቃል አሁን ራሱ ሰሞኑን አትጎትተኝ። አሁን ሰሞኑን በደረሰብኝ ራሱ የሚገርምሽ በቃ ይህንን ነገር እኔ ህግ እንዲፈታው ነው የምፈልገው ብዬ ታሰረ። ይሄ የደበደበኝ ሰው ማለት ነው። ሲታሰር ተረባርበው መጡ። አባቴ እግሬ ላይ ወደቀ ምናምን ሲለኝ እኔ ከልጅነት የጀምሮ ተበድያለሁ። ልጄ ተበድሏል፣ ልጄ ጋር ተደርሷል፣ ብዙ ነገር ደርሶብኛል። እኔ ህይወቴ አያሳዝንም ወይ ስለው እኔ በነፃ እንድትኖሩ ቤት ሰጥቼ ያኖርኩኝ። እሱ የሚያየው ቤት እኔ ቤታችሁን ቤት እኮ ለቆ ሊወጣ ይችላል። የዚህ ልጅ ህይወት ስለዚህ ልጅ ህይወት ነው የማወራው። በዚህ እድሜ አዋርደሽኝ የኔን ውርደት የምትፈልጊ ትባያለሽ። እኔ ውርደታችሁንም ክብራችሁንም አይደለም የምፈልገው። እኔ የምፈልገው ፍትህ፣ እኔ የምፈልገው ልጄ እንዲወጣ ልጄ እንዲማር ነው የምፈልገው ብዬ ተናገርኩኝ። ግን ማንም አልሰማኝም። አሁን አንድ የሚፈሩት ነገር አለ። ገብቶሻል አቢባዬ? አንድ የሚፈሩት ነገር ምን መሰለሽ? ኦቲዝም ልጅ ማለት ለነሱ ምንም የማያውቅ በቃ የሆነ ተጨቁኖ የሚኖር ነው። እኔ ደግሞ ልጁ በደንብ እንደሚያውቃቃለሁ። ምናልባት ሊንኬን ከላኩልሽ ሰዎች ሁሉንም ውስጥ ገብተሽ ቪዲዮ ማየት ትችላለሽ። በጣም ሰርቼበታለሁ። የተወሰነ ቁጥሩን ላስተምሬዋለሁ። ያውቃል በደንብ አንደርስታንድ ያደርጋል። በደንብ ትንሽ ደግሞ እገዛ ቢደረግለት ኮምፕሊትሊ የሚቀየር ልጅ ነው ይዤ ያለሁት። ከወጣ ነገ እንደሚያጠፋቸው ነው የሚያውቅ። እኔ የማውቀው እነሱ ግን ይህን ነገር አልተረዱም። በቃ ያ ነው ችግሩ። ይኸውልሽ አየሹ ቤቢ